እኔ አቶ ተመስገን አራጋው በዛሬው ዕለት በወረዳው ምክር ቤት ፊት ቀርቤ የወረዳ አስተዳዳሪ አካል ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን በወረዳው ሕዝብና መንግስት የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና አሰራርን መሰረት በማድረግ ስራዬን እንድፈጽም ቃል እገባለሁ። በዛሬው ዕለት በወረዳው ምክር ቤት ቀርቤ የወረዳው አስፈጻሚ አካል ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን በወረዳው ሕዝብና መንግስት የተጣለብኝን ኃላፊነት በቅንነት እንዲሁም ሕግና አሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ።